ለዊትር ሶላት አሰጋገድ ንገረን ይላል። ጥሩ። በመጀመሪያ ልናውቅ የሚገባው ነገር ዊትር ሶላት በጣም የተወደደና ጠንካራ ከሚባሉት የሱና ሶላት አይነቶች ነው። አጠቃላይ ከሱና ሶላቶች ሁሉ እሱ ይበልጣል ይባላል። ሐታ ከዙሁር በኋላ ምናምን እንደዚህ ከምንሰግዳቸው ቀብልያና ባዕድያ ራቲባ ሶላቶች ከነርሱ ሁሉ ይበልጣል ይባላል። ግልጽ ነው አይደለ? አፍضل الصلاة بعد الصلاة المكتوبة صلاة الليل من الحديث والله ከግዴታ ሶላቶች በመቀጠል በላጭ ሆኖ የሶላት አይነት የሌሊት ሶላት ነው ተብሏል። ስለዚህ ዊትር ሶላት በጣም ተወዳጅና በጣም ጠንካራ ከሚባሉት የሱና ሶላት አይነቶች ነው። ይሄን ልናውቅ ይገባል። ነብያችን ሰለላሁ ዐለይሂ ወሰለም አውቲሩ ያ አህለል ቁርአን ብለዋል። አደራ እናንተ የቁርአን ባለቤቶች ዊትርን ስገዱ ብለዋል። የቁርአን ባለቤቶች እነማን ናቸው? አጠቃላይ የዚህ ኡማ ሙስሊሞች። ምክንያቱም ቁርአን የወረደው ለሁላችንም ለዚህ ኡማ ሙስሊም ናና ማለት ነው። ሌላ ቦታ ላይ ምን ብለዋል? አውቲሩ ቀብለ አን ቱስቢሑ ብለዋል። ሱብሂ ከመድረሱ በፊት ከመንጋቱ በፊት አደራ ከማንጋታችሁ በፊት ዊትርን ሶላት ስገዱ ብለዋል። ግልጽ ነው። ዊትር ትልቅ ደረጃ ያለው የሶላት አይነት ነው እንዳጠቃላይ። ይሄን ልናውቅ ይገባል። ስላሰጋገዱ በተመለከተ ጊዜው መቼ ነው የሚለውን ስንመጣበት ከኢሻ ሶላት በኋላ እስከ ሱብሂ ድረስ ባለው ጊዜ ይህ ነው የዊትር ጊዜ፣ የዊትር ሶላት ጊዜ ማለት ነው። ከኢሻ በኋላ ጀምረህ እስከ ሱብሂ ድረስ ባለው ጊዜ መስገድ ትችላለህ። ከኢሻ በኋላ ብቻ ሰግጄ ይበቃኛል ካልክ ትችላለህ። የሌሊቱ መካከል ላይ ትችላለህ። የሌሊቱ መጨረሻ ላይ ከሱብሂ በፊት ትችላለህ። በላጩ ግን የዚህኛው ጊዜ ነው፣ ከሱብሂ በፊት ያለው ጊዜ ነው። ግልጽ ነው አይደለ? ነገር ግን ከኢሻ በኋላ መስገድ ትችላለህ። እንቅልፍ ተኛለሁ ከዚያ ልነሳም ብለህ ከፈራህ ማለት ነው። ግልጽ ነው አይደለ? አሰጋገዱ በተመለከተ ምን ያክል ረክዓ መስገድ ይቻላል የሚለውን ዝቅተኛ አንድ ረክዓ ትችላለህ። ከፍተኛ ከዚያ በላይ እንደፈለክ ትችላለህ። ግልጽ ነው። ዝቅተኛ አንድ ረክዓ መስገድ ትችላለህ። ዊትር ሶላት ማለት ነው። ዊትር ሶላት በልብህ እንደምትሰግድ ትለይትና ተክቢረቱል ኢህራም ትላለህ፣ ሱረቱል ፋቲሃን ትቀራለህ። ከዚያ በኋላ የምትችለውን ሱራ ቀርተህ በአንድ ረክዓ ብቻ ሰግደህ ማሰላመት ትችላለህ። ዝቅተኛ። ከዚያ 3 ረክዓ መስገድ ትችላለህ። 5 ረክዓ መስገድ ትችላለህ። 7 ረክዓ፣ 9 ረክዓ፣ 11 ረክዓ። ነብያችን ሰለላሁ ዐለይሂ ወሰለም አጠቃላይ የሌሊት ሶላት ከነዊትሩ እስከ 11 ረክዓ ድረስ ይሰግዱ ነበር። ግልጽ ነው አይደለ? 3 ረክዓ ለምሳሌ ስትሰግድ ሁለቱን ትሰግድና ሰላምተህ ከዚያ እንደገና አንድ ረክዓ ለብቻ መስገድ በአጠቃላይ 3። አለበለዚያ ደግሞ 3ቱንም ማቀጣጥለህ ትሰግድና መጨረሻ ላይ በአንድ ተህያቱ ቀርተህ ታሰላምታለህ። በዚህ መልኩ ነው ዊትር ትልቅ ደረጃ ያለው የኢባዳ አይነት ነው። አደራ